አንድ ሰው ጎድቶሃል፣ ምናልባት በቃላት፣ ምናልባት በድርጊት፣ ምናልባት በአሳልፎ መስጠት፣ ምናልባት ልትተማመንበት የሚገባ ሰው ልብህን ሰበረው እና አሁን በውስጥ አንድ ነገር አለ፣ ልትረሳው አልቻልክም። ሌሊት ስተኛ ያንን ትዕይንት ደጋግመህ ታያለህ። ስሙን ስትሰማ ልብ ይጨነቃል። ይቅር ልበለው? የሰራውን ታውቃለህ፣ ምን ያህል እንደጎዳኝ ታውቃለህ። ይቅር ማለት እኮ የተደረገውን በደል ትክክል እንደነበር አድርጎ መቀበል ነው። ዛሬ ይህን ከባድ ርዕስ አብረን እንጋፈጠዋለን። ምክንያቱም ይቅርታ ለእርሱ ሳይሆን ለአንተ ነው። መጀመሪያ አንድ ነገር እናብራራ። ይቅርታ ምን እንዳልሆነ እንመልከት። አንደኛ፣ ይቅርታ መርሳት አይደለም። እግዚአብሔር እንኳን ኃጢአታችሁን አላስብም ይላል እንጂ አልረሳሁትም አላለም። ይቅርታ ማለት መርሳት ሳይሆን ነገሩ ሳይቆረቁር ማስታወስ ነው። ሁለተኛ፣ ይቅርታ የተደረገው ነገር ትክክል ነበር ማለት አይደለም። ስህተትን ስህተት ብለህ መጥራት እየቻልክ አሁንም ቢሆን ይቅር ማለት ትችላለህ። ሶስተኛ፣ ይቅርታ ወደ ቀድሞ ግንኙነት መመለስ ግድ ነው ማለት አይደለም። አንዳንድ ጊዜ ይቅር ማለት ትችላለህ፣ ነገር ግን ጤናማ ድንበር ማስቀመጥ የጥበብ መንገድ ነው። ይቅርታ እነዚህ ነገሮች እንዳይደሉ ካወቅን ታዲያ ምንድን ነው? መጽሐፍ ቅዱስ ይቅርታን እንዲህ ገልጸዋል። ይቅርታ ማለት የበቀል መብትህን ለእግዚአብሔር አሳልፈ መስጠት ነው። ሌላ ሰው ዕዳ አለበት፣ ይህ እውነት ነው። ጎድቶሃል፣ ይህም እውነት ነው። ሊከፍል ይገባል። ነገር ግን ያንን ዕዳ ወስደ እኔ አልጠይቅህም እግዚአብሔር ያስተካክለው ስትል ነው። እርስ በርሳችሁ ቸሮችና ሩህሩሆች ሁኑ፣ እግዚአብሔርን በክርስቶስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ ይላል ኤፌሶን ምዕራፍ 4 ቁጥር 32። ይቅርታ ስሜት አይደለም፣ ውሳኔ ነው። እርሱ የሚገባውን ቅጣት ላለመጠየቅ በምርጫክ የምታደርገው በጎ ፍቃድ ነው። ግን ለመሆኑ ለምን ይቅር ማለት አለብን? ኢየሱስ አንድ የሚያስፈራ ምሳሌ ተናግሯል። አንድ ንጉሥ ለአገልጋዩ በብዙ ሺህ የሚቆጠር መክሊት ዕዳ ተወለት። ይህ በብዙ ሺህ የሚቆጠርና ፈጽሞ ሊከፍሉ የማይችለው ዕዳ ነበር። ንጉሱ ግን ራራለትና ሁሉንም ተወለት። ነገር ግን ያው አገልጋይ ወጥቶ ጥቂት ሳንቲም ዕዳ ያለበት ባልንጀራውን አንቆ ክፈለኝ አለው። ትልቅ ምህረት ተደርጎለት ሳለ እርሱ ግን ምህረትን ማድረግ አልቻለም። እግዚአብሔርን ይቅርታ የተቀበልክ ከሆነ ለሌሎችም ይቅርታ የመስጠት ግዴታ አለብህ። ብዙዎች ይቅርታ እንደ ስጦታ አድርገን እናስባለን፣ ለሌላ ሰው የምንሰጠው። ነገር ግን ይቅር አለ ማለት እርሱን ሳይሆን አንተን ነው የሚያጠፋው። መራራነት ልክ እንደ መርዝ ነው። አንተ ጠጥተኸው ሌላው ሰው ይሞታል ብለህ ትጠብቃለህ፣ ነገር ግን ራስህን ነው እየገደልክ ያለኸው። ያልተፈታ ቂም በልብ ውስጥ እንደ መርዛማ ስር ያድጋል፣ ጸሎትህን ያግዳል፣ ሰላምህን ይሰርቃል። ሌላውን ሰው ሳይሆን አንተን ነው እስር ቤት ውስጥ የሚያስገባ። አሁን አንድ ምሳሌ እንመልከት። ይቅርታ የማይቻልበት በሚመስል ሁኔታ ውስጥ ሆኖ ይቅር ያለ ሰው። ዮሴፍ በ17 ዓመቱ ወንድሞቹ ሊገድሉት ታሰቡ። ከዚያም ወደ ጉድጓድ ጣሉት፣ ለባርነትም ሸጡት። ለ13 ዓመታት ከቤተሰቡ ተለየ፣ በውሸት ተከሰሰ፣ በእስር ቤትም ተወረወረ። ይህ ሁሉ የሆነው በገዛ ወንድሞቹ ምክንያት ነው። አሁን ግን ስልጣን አለው፣ ሊያጠፋቸው ይችላል፣ ሊበቀላቸውም ይችላል። ማንም አይቃወመውም። ነገር ግን ምን አለ? እናንተ ለክፋት አሰባችሁብኝ፣ እግዚአብሔር ግን ለመልካም አሰበው። ዮሴፍ ህመሙን አየ፣ ነገር ግን ከህመሙ በስተጀርባ የእግዚአብሔርን እጅም አየ። የተደረገውን ስህተት አልካደም፣ ነገር ግን እግዚአብሔር ከሰዎች ስህተት በላይ መስራት እንደሚችል ተገነዘበ። ያ ነው ይቅርታ። ግን ስሜቱ አሁንም አለ። ታዲያ እንዴት ይቅር እላለሁ ብለህ ትጠይቅ ይሆናል። 4 ተግባራዊ እርምጃዎችን እነሆ። አንደኛ፣ ስሙንና ዕዳውን ለእግዚአብሔር አስረክብ። ቃል በቃል አቤቱ ይህንን ሰውና የሰራውን በደል በእጆች ውስጥ አኖራለሁ በል። ሁለተኛ፣ ለእርሱ ጸልይ። አዎ ለጎዳ ሰው ጸልይ። ኢየሱስ ለሚያሳድዷችሁ ጸልዩ ብሏል። መጀመሪያ ላይ አንደበትህን ቢከብድህም መጸለይህ ልብህን ይለውጠዋል። ሶስተኛ፣ የራስህን ይቅር አለማለት እንደ ኃጢአት ተናዘዝ። እግዚአብሔር ሆይ ይህን ቂም ልቤን እንዲገዛው ፈቅጃለሁ፣ ይቅር በለኝ በል። አራተኛ፣ ደጋግመህ አድርገው። ይቅርታ አንድ ጊዜ ተደርጎ የሚያልቅ ክስተት ሳይሆን የየቀኑ ሂደት ነው። ህመሙ በተመለሰ ቁጥር እንደገና አቤቱ አሳልፌ እሰጥሃለሁ ማለትን ልመድ። አንዳንድ ጊዜ ይቅር ማለት ያለብህ ሌላውን ሰው ብቻ አይደለም። አንዳንድ ጊዜ ይቅር ማለት ያለብህ ራስህን ነው። ስለዚያ ያለፈ ስህተት፣ ስለዚያ ውድቀት፣ ስለዚያች ሌሊት አሁንም ራስን እየቀጣ ነው። ክርስቶስ በመስቀል ላይ ዋጋ ከፍሎልሃል። አንተ ግን አሁን በጸጸት እየከፈልክ ነው። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል መጽሐፍ። እግዚአብሔር ይቅር ካለህ አንተ ራስን ይቅር ማትለው ለምንድን ነው? የክርስቶስ ደም ላለፈው ለአሁኑና ለወደፊቱ ህይወት ፍጹም በቂ ነው። ይቅርታ የምታደርግበት ቀን ነፃ የምትወጣበት ቀን ነው። የተሰማ ህመም እውነተኛ ነው። ነገር ግን ይቅርታ ማለት ህመሙ በአንተ ላይ መቆጣጠር እንዲኖረው አለመፍቀድ ማለት ነው። ጠላትህን ከአእምሮ ማረፊያ ውስጥ ማስወጣት ነው። የራስን ሰላም መልሰ መውሰድ። ዛሬ እስር ቤቱን ለቀ የምትወጣበት ቀን ነው። ቁልፉ ከፊትህ አለ። ስሙ ይቅርታ ይባላል። አንሳው። ዛሬ አንድ ውሳኔ አድርግ። ምናልባት ለዓመታት ስትሸከመው የነበረው ከባድ ሸክም ዛሬ አውርዳ አስቀምጠው። አንድ ጥያቄ ልጠይቅህ። ዛሬ ማንን ይቅር ማለት አለብህ? ስሙን በግልጽ መጻፍ ባትፈልግ እንኳን በልብ አስበህ ዛሬ ይቅር እላለሁ ብለህ በኮሜንት ላይ ጻፍ። ይህ መልእክት ከጠቀመ ላይክ አድርገው፣ ለሌሎች ሼር አድርገው። ምናልባት አሁን በዚህ ሰዓት አንድ ሰው በቂም እስር ቤት ውስጥ ሆኖ ይህ መልእክት በእጅጉ ይፈልገው ይሆናል። ሰብስክራይብ አድርገህ የደወሉ ምልክቱን ተጫን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።